እስኪ ይሄን ቪዲዮ ተመልከቱት። እንግዲህ እዚህ ጋር የምታዩት ልጅ በጣም ጆሮውን እየበላው እያሳከከው ነው። ምን ሊሆን ይችላል? ምን ሊሆን ይችላል? የሰው ልጅ ጆሮውን በጣም እንደዚህ ሲያከው ምን ሊሆን ይችላል? ሶስት ዋና ዋና ምክንያቶች። በዚሁ ደግሞ ብዙዎቻችሁ ኤሊት የአንገት በላይ ቀዶ ሕክምና ማዕከል የት ነው ብላችሁ ጠይቃችሁኛል። አዲስ አበባ 22 መክሊት ህንፃ ጀርባ ነው። መመዝገብ ደግሞ ከፈለጋችሁ 0979555554 ወይም ደግሞ 0979555553 ወይም ደግሞ 0979555577 በሚለው መመዝገብ ትችላላችሁ። ከዛ እኔ ጋር ቀጠሮ ማስያዝ ትችላላችሁ ማለት ነው። ሶስት ዋና ዋና ምክንያቶች። የመጀመሪያውና ኮመኑ በጣም ብዙ ሰው ላይ የሚታየው ነገር ምንድነው? የጆሮ ኩክ የሌላቸው ወይም ደግሞ በጣም ደረቅ የሆነ የጆሮ ቀዳዳ ወይም ደግሞ ውስጡ ካቪቲው በሚሆንበት ጊዜ ወይም ዜሮ ሲስ እንለዋለን። ምንም አይነት የጆሮ ፈሳሽ ወይም ኩክ ወይም ደግሞ የጆሮ ቆሻሻ ከሌለ እንደዚህ ያሳክካል በቃ ማለት ነው። ኦኬ ልክ አሁን ቆዳ ነው ወይዘው የጆሮአችን ውስጡ ቆዳ ነው። የቆዳችን ቅጣይ ነው ተጣጥፎ ነው የሚገባው ወደ ውስጥና እስከ ታምቡራችን ድረስ የውጭኛው ክፍል ድረስ ማለት ነውና ልክ እንደ ቆዳችን ወዝ ይፈልጋል እና ያ ወዝ ደግሞ በተፈጥሮ መልኩ እንደ ኩኩ ነው። በተወሰነ ሳይበዛ ውስጥ ላይ በሚኖርበት ጊዜ በጣም ጠቃሚ ነው የምንለውም ለዚህ ነው። ቆሻሻ ፓርቲክሎችን ምናምን ይይዛልና ያ ነው ወዝ እንዲኖረው የሚያደርገውና ያ በሚያጥርበት ጊዜ በቃ በጣም እንዴት ብዬ ልንገራችሁ 80-90% የጆሮ ማሳከክ እሱ ነው። እና ደግሞ አንዴ ማከክ ከጀመራችሁ በቃ በልት ነው የሚላችሁና that's why እሱም እንደዚህ እያከከ ነው ብዬ ማስበው ነው። ከዚህ ካታጎሪ ውስጥ ነው የምከተው። ሁለተኛው ነገር ደግሞና በጣም አስቸጋሪ የሚባለው ኦልሞስት ጆሮአችሁን ነቅላችሁ ጣሉት እስከሚያስብላችሁ ድረስ በቃ ይሄ ቆርጣችሁ ብትጥሉት ደስ የሚል ስሜት ሁሉ እስከሚፈጠር ድረስ የሚያሳክከው ደግሞ ፈንገስ ነው። ስፖሮቹ ላይክ ራፕቸር በሚያደርጉበት ጊዜ በቃ እንዴት ብዬ ልንገራችሁ ከፍተኛ የሆነ ማሳከክና በጣም እስኪ ቆስል ድረስ ነው ከኩት ነው የሚላችሁ። ደግሞ ባከካችሁት ቁጥር እየባሰ ነው የሚሄደውና ያው ስፖሮቹም ስለሚበተኑ ማለት ነው። ያ ደግሞ ሪአክሽን ይፈጥራል። ሶስተኛው ደግሞ አለርጂ ነው። የጆሮ አለርጂ በሚኖርበት ጊዜ የማዝባልና ጆሮ ጨምሮ ውስጡን የማሳከክ ነገር ሊኖረው ይችላል። እንግዲህ ከሶስት አንዱ ነው ብዬ ነው የማስበው። ፕሮባብሊ ነው የማስበው የጆሮ ድርቀት ነው። መፍትሄውን ደግሞ ሌላ ጊዜ ነው የምነግራችሁ ማለት ነው። ምክንያቱም ነው ዛሬ የምነግራችሁ። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል።